እንደዛ አላልኳትም። ውብዬ እንዳትነክሪ፣ ድጋሚ እንዳትነኪኝ፣ ውብዬ ድጋሚ እንዳትነኪኝ፣ ገባሽ? ድጋሚ እንዳትነኪኝ። እሺ ዞር በል ውብዬ ተረጋጊ እንጂ ምን ሆነሻል? እኔ ጋር ቤተሰብ ገልሻ እሷ ጋር በጭራሽ አትወስጃትም። ገባሽ አይደለ? አዘንሽላት አይደለ? ካዘንሽላት ነይና አስታምሚያት። እንደዚህ ይሆንሽ እንዴት ነው ማስታመማት? በቃሻለው አንቺ ታስታምሚያለሽ። ገባሽ አይደለ? መጀመሪያ ፍላጎትሽ እሱ ነበረ። ይሄ ፎቶ አየሽ? አንቺ ነው ብዬ ለሁለት ነትሽንቺሽ አይሽ እቺ አንቺ ነሽ። በዚህ በኩል የቆመችው አይሻው ብዬ እና ታስታውሽም ማኪ እሺ ልጅ ወደ ነበረችበት እስክትመለስ እናግዛት እያልኩኝ እኔ እሷ ያደረገችኝን ነገር ቆጥሬ በቀል እንትን ማለት አልጠፋኝም። ከውብዬ ጋር ብዙ ነገር አሳልፋቸዋል። ረሳሽ? ጂጂና ልጅ እያላችሁ እንደው ትምህርት ቤት አዝላሽ የወደቀችበትን ቀን አስታውሽ? እሷ ነው የምታለቅሰው። አንቺ ሲጀመር እህቷ ልትሆኚ አትችይም። ገብቶሻል አይደለ? ማኪ አደምጪ። ምግብ መብላት አለባት እኮ። ማንም እየመጣ እንደፈለገ ይለኝ። አደምጪ። እያስጨነቃችኋት እኮ ነው። ምን ሆናችሁ? በውበት ላይ ውበት መዓዛ ደርቦ ያቆረውን ውሃ ይሉታል አርዲቦ ትዝታን በውስጡ የያዘው ሰብስቦ ነጋጠ ይትጅናት እህቷም እያለች እንዴ ምንድን ነው የተፈጠረ ያለው? እኔ እንደ እህትሽ ነው ያልኩሽ እንጂ እህትሽ ትክክለኛ እህትሽ እሷ ነች። እሺ አንቺ ነሽ። እሺ አሁን እልሽ ነው እህቴ እሷ አይደለም። እልሽ ማኪ እኔ እህትሽ ውብዬ ናት። ነው ተረጋጋ። ለምን እንደዚህ የምትሆነው በዚህ ሰዓት እንዴ? ለምን እንደዚህ የምትሆነው? አንድም ባልነበረበት ሰዓት እኔ እህትሽ ነው ያልኳት እንጂ ውብዬ እህትሽ አይደለችም አላልኳት። ታዲያ አሁን እኮ ምግብ እኮ እየበላች አይደለም እኮ። ለምን ነው እየተቆጣ ያለው አንተ? እኔ እህትሽ ነኝ ብትለኝ ምን ነው ጥፋቱ እንዴ? እኔ በዚህ ሰዓት እንደዚህ ሆና ምግብ እየበላች አይደለም። ይኸውልህ ነው እሷ እኔ ስንት ነገር ያደረገችኝ ሰው ናት። ግን በዚህ ሰዓት ምንም ነገር ልል አልፈልግም። በቃ በፈጣሪ እጅ ተይዛ ነው ያለችው። አንተ እንደዚህ መሆን ጥቅም የለውም። እኔ ሰው ባልነበረበት ሰዓት እንደዚህ ምን አልኳት እንጂ ውብዬ እህትሽ አይደለችም ምን እህትሽ ነኝ አላልኳትም። ስለዚህ አንተ ለምን ትቆጣለህ? ማኪ እኔ እህትሽ ነኝ እህትሽ ነኝ። እሺ ግን ውብዬ እህትሽ ነች። እሺ እሷ የምትልሽን ነገር መስማት አለች። እሺ አንቺ ነሽ እህትሽ ነኝ። አዎ ግን እሷ ነች ደግሞ እሷ ነች። እሺ አይ ጂጂ ናት እህቴ። እሷ ነች ማኪ አይ እሷ ናት ጂም በእህትሽ ነች። እሷ አይደለም እህትሽ ማኪ እኔ እህትሽ ነው እህትሽ ነው እኮ እህትሽ ነው። ግን ውብዬ ደግሞ እህትሽ ነች። እሺ ትክክለኛ እህትሽ ውብዬ ነች። አንቺ ሲጀመር እህቷ ልትሆኚ አትችይም። ገብቶሻል አይደለ? ማኪ አደምጪ። ሁሉ ነገር ምን ብትይ ነው? ውብዬ ተረጋጊ። ምን ብታረጊ ነው ሁሉ ነገር የምታረጊ? ምንድነው አንቺ ችግርሽ? ከኔ ህይወት ነው ሲጀመር አንቺ እንደዚህ የምትጠይኝ? ቆይ እስኪ አንድ ጥያቄ ልጠይቅሽ። ምክንያቱም አስጠሊታ ሴት ስለሆንሽ ውብዬ ወደኋላ እኔ አስቀያሚ ነኝ። በጣም አስቀያሚ ነኝ። ስነ ስርዓት ዛሬ ቢያንስ ስርዓት እያስተማርሽ ነው። ስርዓት እያስተማርሽ ነው። ንገሪኝ። ይሄ ሁሉ ጦስ ውስጥ ያስከተትሽ እኮ አንቺ ነሽ። ኧረ ውብዬ ተረጋጊ እባክሽ። ውብዬ ታስደበድበኝ ነው እንዴ ጠራኸኝ? ለእሷ ስትይ ውብዬ እባክሽ እየሰማሽ ነው? እህትሽ አይደለችም እኔ ነኝ። አትጩህብኝ። ውብዬ ተረጋጊ። ምን ሆነሽ ነው እንደዚህ የምትሆኚው? እኔ ብለሻት ነው አላልኳትም። እንደዛ አላልኳትም። ሰምኛለሽ? እኔ እንደዛ አላልኳትም። እጅሽን ውብዬ እንዳትነኪ፣ ድጋሚ እንዳትነኪ፣ ውብዬ ድጋሚ እንዳትነኪ፣ ገባሽ? ድጋሚ እንዳትነኪ። እሺ ዞር በል ውብዬ ተረጋጊ እንጂ ምን ሆነሻል? ምግብ መብላት አለባት እኮ። ማንም እየመጣ እንደፈለገ ይለኝ። አደምጪኝ። እያስጨነቃችኋት እኮ ነው። ምን ሆናችኋል እናንተ?
ዋናው ተስፋ ነው እንዴ? ተረጋጊ በቃ እሺ። ኧረ በእናታችሁ ምን ሆናችሁ? እንዴ ተረጋጊ በቃ ማኪ። ይኸው ልጅቷን እያስለቀሳችኋት ነው። ቆይ እስኪ አንድ ጥያቄ ልጠይቃችሁ። ለምንድን እንደዚህ ይሆናችሁ? ማኪ ተረጋጊ በቃ። እኔ ምንድን ነው ያደረኳት? እስኪ ንገሪኝ። ሚስትን ምንድን ነው ያደረኳት? እኔ ምንድን ነው ያደረኳት? እኔ ማኪን ልጅ አይደለች ውብዬ ብያታለሁ። እናንተ ባልነበራችሁበት ሰዓት ነው አይደል እንዴ ነበር። እሷንም ቢሆን ማስታወሻውን አይደል? ማኪ ተረጋጊ። ተስፋ አለን እኮ ምን ሆናችሁ እንደዚህ የምትሆኑት? እኔ በቀልማ ስትሆን እንደዚህ አልነበርኩም። እሺ እሷ እንደዛ በደምብ ትወጣ አልተወጣሁም። እልሹ ብዬ አልተወጣሁም። እኔ እንትን አትበይኝ በቃ አንቺ ስለምትጠይ ነው አይደል? አዎ አንቺ እኔ በጣም ስለምትጠይ ነው። ማን ነው እነሱ እንደዚህ ያደርጋቸው? ንገሪኝ እስኪ ማን? እኔ ምን አውቃለሁ? ተረጋግሽ። አዎ አታውቂም። ተው እንጂ ሌላ የምትይው ነገር የለም። እሺ አሁን ወደ መፍትሄው ብንሄድ አይሻልም? እኔ እናንተን ጭቅጭቅ ልሰማ አይደለም ቲጂንም የጠራሁት። ጥራ ብለሽ ነው አይደል ያስጠራሽን? ምግብ አብያትና ከዚህ ቤት ውጪ አላበላ አልወጣም። ምን እያደረግሽ ነው? ቆይ እኔ ትሙት እንደ ምግብ ሳትበላ ትሙት እንደ ምን እያደረግሽ ነው? እንዴ የመጣችሁ ምግብ እንድታበላ አይደል እንዴ? ለምንድን ነው እልህ ውስጥ የምትገቢው? እልህ ውስጥ ለምን ነው የምትገቢው? ለምንድን ነው ዳኛ የምትሆኚው? ትሙት እንደ ችልት ትሙት። ምግብ ካልበላች እኮ ትሞታለች። ዛሬ ስንተኛ ቀኗ ነው? ውሃ አልጠጣችም እቺ ልጅ። በጣም እየተጨነቀች ነው እኮ ያት። እስቲ በእናታችሁ ማኪ ተረጋጊ በቃ ማኪ። በፈጣሪ ቲጂ ነው ስማኝ። ማንም እንዲለምነኝ አልፈልግም። ስማኝ እኔን አንድ አዳምጠኝ። እኔ ማንም ሰው እንዲለምነኝ አልፈልግም። ገባ? ማንም ሰው ማለት ነው። እኔ እናንተን ያንተን ቤተሰብ ነው እኔ ስንት ጊዜ ጠብቄያለሁ። አሁንም ግን የምትፈልጉኝ ለጥቅም ብቻ ነው። ገባ? እሷ ምግብ አልበላም ስላለች ብቻ ነው የጠራችው። እኔ ምንድነው ጥፋት? ማኪ እኮ ሰው ባልነበራት ሰዓት ታስታማት የነበርኩ ሰው ነኝ። ምን አደረኩ? ቆይ አይደለም ነው ተው በእናትህ። እኔ አልፈልግም። ስላልበላችላችሁ ቲጂ ስላለች ነው የጠራችሁ። በዚህ ሰዓት እንኳን ቆይ እስኪ ነው በዚህ ሰዓት እንኳን ስለኔ ክፉ ነገር ከምታስቡ ለምን ልጅቱን ተባብረን ወደ ራሷ ልጅቱን ተባብረን እንድትመለስ ለምን አናደርጋትም? አብረን እንድንመለስ ነው ፍላጎቴ። እንዴ ለምንድን ነው እንደዚህ የምትሆኑት? እሺ ለምንድን ነው እንደዚህ የምትጠላኝ? ውብዬ ለምንድን ነው እንደዚህ የምታደርጊው? ቆይ ሻውን ልጅቷ አትብላሽ ትጠላሽ። ማኪ እኔ ውብዬ እህትሽ አይደለችም አላልኩሽም? እሺ እህትሽ ነች ውብዬ። ትክክለኛ እህትሽ ውብዬ ናት። እሺ እኔ እንደ እህትሽ ነኝ። እኔ ደግሞ እንደ እህትሽ ነኝ። ምንም ነገር አደርግልሻለሁ። እሺ እሷ ውብዬ ግን ትክክለኛ እህትሽ ናት። እሺ በቃ አሁን ውብዬ የምትልሽን ነገር ሁሉ መስማት አለብሽ። ማስቸገር የለብሽም። እሺ አይ እህቴ አንቺ ነሽ እኮ እኔም እህትሽ ነኝ እኮ ግን ውብዬን ደግሞ መስማት አለብሽ። እሺ በቃ ማኪ አታስቸግሪያ። እኔ እንድመጣ ከፈለግሽ እህትሽ ነች እሷ የምትልሽን ነገር መስማት አለብሽ። አንቺ ነሽ እህቴ። እሺ ምግብ አሁን አብያ ቲጂ በፈጣሪ ምግብ የሶስተኛ ቀኗ ነው። ምንም እየበላች አይደለሽ። እሺ አሁን እኔ ምግብ ላምጣልሽ። ምግብ አለው ብዬ አለ ቤት ምግብ እንጀራ ነገር ምግብ አሁን ትበያለሽ። አሁን ትበያለሽ። እሺ እሷ ምንሽ ነች? ተይ ማኪ በእናትሽ ተይ። እንደዚህ አትበይ። እሷ ደግሞ ትልቋ ነች። ውብዬ ምግብ አምጪላት እስኪ አንቺ። ውብዬ ተረጋጊና ምግብ አምጪላት። ማኪ ተረጋጊ እሺ። ምንም ነገር አይፈጠርም። አሁን እኔ ምንድነው ማድረግ ያለብኝ? እሺ በቃ ግን እንደዚህ አትሆኚ እሺ። እሷ ውብዬ የምትልሽን ነገር መስማት አለብሽ። እህትሽ ነች እሷ። እሺ እሷ ትልቅ እህትሽ ነች። የምትልሽን ነገር መስማት አለብሽ። እሺ እንደዚህ ነው እያስቸገራችሁ አላስቸገርኩም። ምግብ መብላት አለባት። እጅስ ያጉርሻል። ምን ይሻላል? ሙስት ብላ ያመጣሽላት ውብዬ ሙስ ቢሺ ማኪ ቢሺ ሙስ ስንት ጊዜ በኋላ በደንብ እስቲ ማኪ ውብዬ ምግብ እየበላች ነው። ነይ ይህ በደንብ አልበላችም። ስንት ዛሬ ይመስገን ጨንቆኝ ነበር። ስንተኛ ቀኗ ዛሬ? ምን እንደምትሰሪ ፊቷን እራሱ ውብዬ ቢቢ ጨርሽ ትረግሚያለሽ። አረ ሌላም ይሰጣል። አይ በቃ እንዲህ ከበላሽማ ውብዬ እየበላች ነው።
ማኪ ነው ማታስጨንቃት በእናትህ ደስ ብሎኝ እኮ ነው እኮ ተረጋጋ አታስጨንቃት ዳቦ አምባሻ ነገር ለምታለት ጎልሽ ትንሽ ብቻ ማኪ እሺ ማኪ ትንሽ አታስቸግሪ ጎበዝ እንጀራ ለምታለሽ ማናርኩሽ ጂጂ ወይዬ ተላከሽ ተስማማናል ማኪ ውብዬ እኮ እህትሽ ናት ማኪ ውብዬ እህትሽ ናት እሺ ውብዬ እኮ ቤትሽ ነው ማኪ ውብዬ ቤት እኮ ነው ቤት አንቺ እህትሽ ምን ብላኛለች እኮ እሷ ታናሽ እህትሽ ነች እሷ ትልቋ ነች እሺ ማኪ ውብዬ ፈጣሪ ሆይ ተረጋጊ ምንድን ነው የምናደርገው እሺ እንዴት ነው የምትበላው ምግብ እየበላሽ ነው ተውት በተረጋጋ አልኩ እዚህ ካልመጣች እኮ ምንም እቺ ልጅ ትበላለች በሂደት ቢጨርሽ እንደምን ጨርሽ እንደምንም ጨርሽ ምግቡ እንጀራውን ትንሽ ትበላለሽ ትንሽ በቃ ትንሽ ትጉረስ አይሻል እንጀራ አንድ ሁለት ትጉረስ በቃ ለምንድን ነው እሷ የምታለቅሰው እንትሽ እኮ ናትሽ አላቅሽም ብለሻት እኮ ምን አረኩኝ አላቅሽም ብለሻት እኮ ነው የከፋ ማኪ እህትሽ እኮ ናት ረሳሻት እንዴ ውብዬ ከውብዬ ጋር ብዙ ነገር አሳልፋቸዋል ረሳሽ ጂጂና ጋኒ ልጅ እያላችሁ እንደው ትምህርት ቤት አዝላሽ የወደቀችበትን ቀን አሳውሽ ትጂ እሷ ነው የምታለቅሰው አላቅሽም ብለሻት እኮ ነው ያስከፋሻት ናንቺ እኮ ታውቃለሽ አበሰራት አውራት አይዞሽ ቢያት እስኪ ማኪ እባክሽን ሚስቴ ተጎዳችብኝ ማኪ ባለቤቴ እኮ ሚስቴ እኮ ናት እኔን ረሳሽኝ የውብዬ ባል እኮ ነኝ ነብሮ ምጮህ አንተ ትጮሃለህ አንተ ተረጋጋለ ትጮሃለህ ነው ማያርሽ በቃሽ ማኪ አይምሮ ላይ እንዴት እንደተቀረጸ ታለቅስ ማለት ነው አውራት እኔ ምን አረኩ እህትሽ እኮ ነው ማኪ ስለማስከፋሻት ነው አንቺ ነሽ እሷ ትልቋት ነኝ አላልሽኝ እኮ እህትሽ ነኝ እኔ ትንሽ ነኝ እሷ ደግሞ ትልቅ ነች እሷ እኮ ትልቅ ነች እንዴት ነው በምን አይነት ህክምና ነው ይሄው እንደነሱ አይታላ እነሱ ቀስ ብሎ ተረጋግተው ሲያወራት አይታላ እንደዚህ ነው አንተ የጮክ እንዴት ነው የሚመለስላት ተረጋጊ እንዴት ማኪ ተረጋግተሽ እህትሽ ነች እሺ እንዳታለቅስ አርጋታ እንዳታለቅስ እህቴ ነሽ አይደል አይ ይጮሃሉ አትጮህብሽም አታለቅሽ ምን አለ የኔ ተረፈረሰ ለምን ታለቅሻለሽ አይደለም እኔ እንዴት ትረሽ ለምንድን ነው የምታለቅሽ አብረሽ ስንት ነገር አሳልፌያለሁ እሱ ይጮሃል እንጂ ማኪ በቃ እሺ ይቅርታ ማኪ አልጮህም ከዚህ በኋላ እሺ አልጮህም ይቅርታ ውብዬ ናት እህትሽ ማኪ አይ ቲጂ እህትሽ ነች ብላኛለች ቲጂ መቼ ነው እንደዚህ ያልሻት ወደ ነው የምትሄጂው ማንንም በሌለበት ሰዓት ነው ማኪ አሳዘንሻት እኮ ወዲናይሻ ስለዚህ ማንም አላረኩም ቆይ አሁን ስለዚህ ማሰብ ያለባችሁ ነው እኔ እህትሽ ነኝ ስላልኳት ነው ማሰብ ያለባችሁ ወይስ ምንድነው ማሰብ ያለባችሁ እኮ ከአንቺ ውጪ እኮ ምንም አይታያትም እኮ እኔ ምን ላድርግ ነው እናንተ ባልነበራችሁበት ሰዓት እህትሽ ነኝ ብያታለሁ አዎ እህትሽ ስትል እህትሽ ነኝ ብያታለሁ ምንድነው እሺ ችግሩ እንዴት እኛም ማስታወስ ይከብዳታል እሱን እኔ እንዴት ላድርግሽ የውብዬ ፎቶ ላሳይሽ የውብዬና ያንቺ ይሄ አይሽ ይሄ ፎቶ አይሽ አንቺ ነው ብዬ ለሁለት እሺ አይሽ እቺ አንቺ ነሽ በዚህ በኩል የቆመችው አይሻው ብዬ ይሄን አታስታውሽም ማኪ ይሄን አታስታውሽም ይሄን ፎቶ ህይወትሽ እያለቀሰች እኮ ነው እኔ ምን አደረኩ ምግብ በላው እኮ እህቴነሽ ቢያት ማኪ እሷም ጋውሪያ ማኪ እህቴነሽ ቢያት እሺ ማኪ ወይኔ ምን ነው ይሻል ጂጂ ትንሽ ማለት ነው እሷ ደግሞ ትልቋ ልጅ እሺ ለምን አይደለም አይ ነው ለምን እኔ ጋር አትቆይም እሺ ማለት እንትን አስኪመለስ እሺ ምንድነው ታዲያ እኔ ምግባት በላስ በየሮጥኩ ልምጣ ሐሳብሽ ነበር ስለዚህ ሐሳብሽ ተሳካለሽ ማለት ነው ዋናው እኮ ወደ ምን ማስተዋወቅ ነው እኮ ይሄ ለኛ መፍትሄ የሚሆን ነገር ነው እስቲ እንትን በላት የሆነ ነገር በላት ሀፒ ምን ነበር የሆነ ነገር በላት አንተ ጋር አይደል የመጣችው እና ተነስና
የሆነ ነገር ባለች ከሷ ጋር እንደወሩ ምን አድርጌ ከሷ ጋር እንደወሩ ላድርግ ፓፒ? እኔም እኮ ተጨነቅኩ ግራ ገባኝ። እሺ ምንድነው አድርጌ የምትሉኝ? አሁን ንገሩኝ አድርጌ የምትሉኝ። እኔ ልሄድ ነው ስራ አለኝ። ምንድነው ምን እንዳደርግ ትፈልጋለህ? እንዴት ላደርግ? ምን እሺ እኔ ምን አድርጌ ላግዛችሁ? እሺ እንትኗ እስኪመለስ ድረስ አብረን ተባብረን እናድናት አልኩ። እንደ አይናሽን ማየት አንፈልግም አላችሁ። ምን ላድርግሽ ንገሩኝ። ምን እንዳደርግ ነው የምትፈልጉት? ምን እንዳናይሽ አላችሁ እኮ። እሺ ጠፋው። አጎቷን እያሳከመች ነው። በጣም ቢዚ ናት። ምን ማድረግ አለብን? እሺ ምን ማድረግ አለብን? እንደሱ ነው አይደለም እኮ መፍትሄ የሚሰጠው። ታጣቃለሽ ለማውራት ሞክሪ። ምን አይነት መፍትሄ ላምጣ ንገረኝ። እሺ ምን እንዳደርግ ነው የምትፈልጊው? ውብዬ ምን እንዳደርግ ነው የምትፈልጊው? አንቺማ ማድረግ ያለብሽን እኮ አደረግሽ። ምን አደረኩሽ ንገሪኝ። እኔ ምን አደረኩ? በእናትሽ ስራዋን ትታ አጎቷን ትታ ነው እሷ ጋር የመጣችው። ተይው ብዬ እሷም ወደ አይደለም። እሺ ነው እኔ ምን አደረኩ ንገረኝ እስኪ። ምንድነው ያደረኩት? እኔ ዛሬም ደግሞ እኔ ነኝ እንደዚህ ያደረኳት? እሺ ምንም ጥፋት የለባትም ውብዬ። እኔ ስጎዳ ማንም በቃ የሚታየው ሰው የለም። የሰው ጉዳት ሲሆን ግን ለሁሉም ነገር መንስኤ እኔ ነኝ። እኔ ነኝ ሲሆንሹ ራስሽ ነሽ። ምን አደረኩሽ? ወጣችሁን ውስጥ አንቺ ራስሽ መጥተሽ ልጅቷ ያለችበትን ተመልከች። አንተ ያሳለፍከው ምንድነው ንገረኝ። ምንድነው ያሳለፍከው? ይሄ ሁሉ የተፈጠረው በማን ነው? በእኔ ያሳለፍኩት ነገር እኔ አንቺ በራስሽ ጉዳይ ነው። በራሴ ጉዳይ ነው። እየተሰቃየሁ ያለሁት በአንቺ ጉዳይ ነው። ገብቶሻል? እሺ ይቅርታ ግን ጋም እንዳትደውሉብኝ። ምን ማለት ነው? አዳምጡኝ። እኔ ተረጋጊ። ልጅቷን እየሆነች ትሞት እንዴ? ቆይ እንጂ አታሳዝንሽም? ችግር ተጋግዘን እናግዛት፣ እንመልሳት ወደ ነበረችበት ቦታ። ስማኝ ፓፒ በቃ ዝም በል አዳምጡኝና አንዴ መፍትሄውን እንፈልግ። እኔ እቺ ልጅ ወደ ነበረችበት እስክትመለስ እናግዛት እያልኩኝ እኔ እሷ ያደረገችኝን ነገር ቆጥሬ በቀል እንትን ማለት አልጠፋኝም። ግን ደግሞ እናግዛት። ውብዬ ትረጋጋ። ቢያንስ በዚህ ሰዓት እህቷ እስክትመጣ በቃ ለምንድን ነው ይቅርታ አልቻላችሁም? ላሰፈለችሁ በደንብ አይደል? ምንም የሚሳካ ሀሳብ የለም። እኔ አሁን የማኪ ጤንነት ነው የሚያሳስበኝ። ወይ ማኪ ትግባ እንዴ? ፊት ለፊቷ አትጨቃጨቁ። ነገርኳችሁ ከቅድም ጀምሮ ትገበልሽ ትግባ። ምንድነው ፈልጉልሽ ነኝ አትጩ። አይ አይደለ በቃ አይምሯን የባሰ እየመረዛችሁት ነው እንዴ? ምንድነው እንዳትድን ነው እንዴ አላማችሁ እንዴ? ምንድነው ምን ሆነ? ትልቅ ሰው አይደላችሁ? ጭራሽ እዚህ ጋር በተጨቃጨቁት ቁጥር በተጨቃጨቁት ቁጥር ሌላ ኢሜጅ ነው እየፈጠርንባት ያለው። ሌላ ሰው ውስጥ ነው እየፈጠርንባት ያለው። ስለዚህ ተረጋግታችሁ ውብዬ በተረጋጋ መንፈስ አውሩ። ካልሆነ በምን ልንግባባ እንችላለን? እየሰማሻት ነው አይደል? ያመጣችልኝ እህትሽ እኮ ናት ማኪ፣ እህትሽ ናት። ትዘምኛለሽ? ተረጋጋ። በማለት ተረጋጋ። ኧረ እባክህ እንዴ ተረጋጋ። ምን እየሆንክ ነው? እኔ እሷ ናት እህቴ። ተረጋጋ። እሷ ናት አትበይ። ናይ ዝም ብላ ተስለምጣት። እባክህ ተረጋጋ። እንዴ ልጅ እኮ ታማለች። ለምን ነው ስሜት የምትሆነው? ተረጋጋ። ብሶበታል እኮ እሱ ብዶነ እኮ እሷ ጤነኛ ሆነች እኮ እንዴ ተረጋጋ። እኔ ምን ይሰራል ናሆም? እንዴ ማላስረዳት ምንችለው ማትረዳይ አትጩባት። አትጩ ናሆም አትጩ። ናለን ስሙኛ እንዴ አሁንም ቢሆን ተጋግዘን ይሄን ነገር ማን እያደረገ እንደሆነ ከጀርባው ማወቅ ከፈለጋችሁ አሁንም ቢሆን ተጋግዘን ማስተካከል እንችላለን። እኔ ልነግራችሁ እችላለሁ ማን እንደዚህ እያደረጋችሁ እንደሆነ። ግን ተረጋጉ በእናታችሁ። ሁሉ ማትጫጫው እንደዚህ ናቸው ለማን ነግራችሁ። አሁን መፍትሄ የምትሉትን ነገር እንትን በሉ ወይ ማኪ እንሂድ እና እኔ ጋር ትቆይ፣ ወደ ቀልቧ ትመለስ። ካልሆነ ደግሞ እኔ ልሂድ። በቃ አትደውሉልኝ እንጂ እንደዚህ አይነት አንቺ እንዴት ነው ማንደውለው? እኔ ጋር ቤት ፈልገልሻ እሷ ጋር በጭራሽ አትወስጃትም። ገባሽ አይደለ? አዘንሽላት አይደለ? ካዘንሽላት ነይና አስተምሪያት። እንደዚህ ይሆንሽ እንዴት ነው ማስተምማት? በቃ ወጣልሻለሁ፣ አንቺ ታስተምሚያለሽ። ገባሽ አይደለ? መጀመሪያ ፍላጎትሽ እሱ ነበረ፣ ሐሳብሽ እሱ ነበረ። ስለዚህ አሁን እያሳካውልሽ ነው። ቲጂ ነው የምትለው። እንዴት ነው የሚሆነው? በቃ ውብዬ በእግዚአብሔር መፍትሄ የሚባለው ይሻላል። አለቀ በቃ። ከዛ ውጪ ምንም አማራጭ የለኝም። እኔንም ተረዱኝ። ይሄ ሁሉ ያንተ ጦስ ነው። ገባክ አይደለ? እኔ ምን አደረኩ? ከዚህ ሰው ጋር ድጋሜ ባትገናኝ ነው ይሄ ሁሉ ነገር አላሳልፍም። እኔ ለምን
ኧረ ውብዬ ወቀሳ እንተው በቃ። ውብዬ ወደ እሷ ላይ ፎከስ እናድርግ። ኧረ እባካችሁ ተው። ልጅቷን ማጣት ፈለጋችሁ ነው? ጭራሽ ብላ ልውሰዳታለች እዛው ገላ ልታሰናብታት። ኧረ ተይ እንደዚህ አይነት ሰው አይደለችም ውብዬ። ካልሆነች ሂድ አንተ። ገባህ አይደል? ዛሬም ለእሷ ነው የምትከራከረው። ውብዬ ተረጋጊ። እንደዚህ አይነት ሀሳብ ቢኖራት እኮ ነው ላታማታትልም ስላላት ነው። አሁን የልቧ ስለደረሰ ነው ይሄን ነገር ጥሩ የምትጫወተው። ገብቷል አይደለ? እኔ መች ጠፋችኝ እሷ እንደዚህ ሆና እየተጫጫዋን ጭራሽ ሌላ ኢሜጅ ነው እየፈጠርንባት ያለው። በቃ ያው አይምሮዋ እኮ ይኸው እንዴት እንደሆነ ልጅቷ ጭንቀት ወይ ጸበል ይዣት እሄዳለሁ፣ ከሁለት አንዱ ይዣት እሄዳለሁ። አለቀ። ማርለሷም ቲጂ እያለች እንዴት ሆና ነው የምትቀመጥልሽ? ይዘሻት ብትሄጂ እራሱ ትቀመጣለች። አስሬት ሞል አስቀምጣታለሁ። በእንደዚህ አይነት መልኩ ትዕግስቷ መመለስና ህይወቷን ትታ አብራ ሄዳ ህይወቷን ትታ ምንም አንተ ታውቃታለህ ቲጂ ይሳኩ ምግብ የበላችን ነው ብዬ ስለደረሰ ነው። እኔ በሌለውበት ሆስፒታል ሄዳ እንደዛ ብላ የተናገረችው። ገብቷል አይደል? ማነው ሆስፒታል ሳይሰማማት የነበረው? እኔ እኮ ነኝ ልጆችን ትቼ ሳታመመኝ አልነቃችም ነበረ። ስትነቃ አንቺን አጣችሽ። በቃ ይበቃችኋልና ይበቃችኋል። ውብዬ ይበቃል። በቃ ልጅቷን ከዚህ በላይ ጭንቀት ውስጥ አትከቷት። ውብዬ እባክሽ አንቺም ግቢ። በቃ ካሜራውን አውርደው። ፓፒ ወደ ቤት ሄደን በቃ ይበቃችኋል። በዛው ነው አውርደው። በቃ ካሜራውን አንሳው ብለህ